አሁን ወደ ማርስ ካልሄድንና ሕይወትን ከሌላ ፕላኔት ካልጀመርን እንደምንጠፋ የሚናገሩ ድምጾች ከፍ ማለት ጀምረዋል። ተስፋችን 225 ሚሊዮን ኪሎ ሜትር ርቆ ማርስ ከተባለ ቀይ ፕላኔት እንደተጻፈ መናገር ከተጀመረ ሰንበትበት ብሏል። ከጠፈራችን ብቸኛና ሕይወት ያለውን ሰማያዊ ፕላኔት እያጠፋን ወንዞቻችንን ፕላስቲክ እየተናነቃቸው እስትንፋስ የሚሰጡንን ደኖች እየመነጠርን የምድር የበረዶ ግግር እየቀለጠ ከተሞች ሲዋጡ ቆመን እየተመለከትን ሕይወት የሌለበትና ሕይወት የማይበቅልበትን ቀይ ምድረ በዳ ፕላኔት ሕይወት ካላበቀልንበት ሕይወት ካልሰጠነው ብለን እናልማለን። አንድ የማርስን ቀይ አቧራ የሚያጠና መኪና ዋጋ ስንት የሚያወጣ ይመስላችኋል? $3 ቢሊዮን ወይንም በትንሹ 432 ቢሊዮን 750 ሚሊዮን የኢትዮጵያ ብር። የሰው ልጅ የሚበላው አጥቶ ቆሻሻ እየለቀመ ቸግሮት ከትቢያ እየወደቀ ተስፋ ሕይወት ከነጭራሹ ከሌለበት ቀይ ምድረ በዳ ዓለም ነው ይሉናል። ስለ ማርስ ስናወራ አንድ የማይካድ ነገር አለ፣ የሚያማልል ግን የሚያታልል። ማርስን መቆጣጠር የሰውን ልጅ አቅምና ችሎታ ከማሳየቱም በላይ ያልተነካ ባዶ ቦታ ነው። ከታሪክ ማህደር የለም። እንዴት ጠፋ ብለን የምንጠይቀው ስልጣኔ፣ የግብፅ ፒራሚድ፣ የአክሱም ሐውልት፣ የእንግሊዝ ስቶንሄንጅ፣ የሱሜሪያን ዚጉራት ትዝታ ከማርስ አፈር ላይ አሻራውን አላኖረም። እስቲ በእውነት ብለን እናውራ። በእውነት ሲባል አይዋሽም አይደል? ስለዚህ አዲስ የሚባል ጅማሬ፣ የሰው ዘር መዳኛ ሲባል ማን ነው የሚድነው? እናት መሬት በጦርነት በስግብግብነትና በቸልተኝነት ስትጠፋ ስትሞት፣ የበረዶ ግግሩ ሟምቶ ባህሮቻችን ሲሞሉና ከተሞቻችን ሲጠፉ፣ የተከልነው አልበቅል ሲል በረሃብ በድርቅና በቸነፈር ስንገረፍ፣ የምናነደው ጋዝና ከሰል የምንተነፍሰውን አየር መርዞ ሲተናነቀን፣ ማን ነው ተራፊ? ማን ነውስ የሚድን? ማን ነው ከወደ ማርስ ከሚሄደው መንኮራኩር ወንበር የሚደርሰው? መልሱን እናውቀዋለን። እኛም ሆንን የአብዛኞቻችን ልጅ ልጆች ከበረራው ወንበር አናገኝም። ማጣሪያውን አልፈው መቀመጫ የሚያገኙ በእጅጉ ጥቂቶች ናቸው። ምስኪኑ የታመመውና የተረሳው ከመሬት አብሮ ይጠፋል። ከዚህኛው የኖህ መርከብ የሚሳፈሩ ከሀብት ቁንጮና ማማ ላይ የተቀመጡ በጣም በጥቂት የሚቆጠሩ ባለሀብቶችና ለእነሱ የሚጠቅሙ ሰዎች ብቻ ናቸው። እንግዲህ በእውነት ብለን የለ? እስቲ እውነት ለማውራት መጀመሪያ አንድ ጥያቄ እንጠይቅ። ይህ ከነጭራሹ የሰውን ልጅ ስለማትረፍ ነው ወይንስ ተረባርበን በአብዛኛው ለችግሩ ምክንያት የሆኑ ታላላቅ ባለሀብቶችን ስለማትረፍ፣ ያበላሹትን መሬት ጥለው እንዲኮበልሉ ለመርዳት? ማርስ አይደለችም አዲሲቷ ኤደን። ሕይወት መጠለያና ምግብ የሰጠን 225 ሚሊዮን ኪሎ ሜትር ርቆ ያለ ቀይ መካን ዓለም ሳይሆን በምን እንተካው እያልን የምናልመው ችላ ያልነው የዘነጋነው ግን ልንንከባከበው የሚገባ ይህ ሰማያዊ ዓለም መሬት ብቻ ነው።